ሰላም ውድና የተከበራችሁ የየኑ ሚዲያ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለምንም አይልም፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እንዴት ቆይታ እንዴት ነበረ? ትንሽ ጉንፋን ይዞኛል። ድምፄ ከፍ ላይል ይችላልና በደንብ ይሰማል ብዬ አስባለሁ። ባይዘው ድምፄ እኔ ትልቅ ነው። ድምፄ እንደ ማይክሮፍ ነውና እና ይሰማችኋል ብዬ አስባለሁኝ። ዛሬ እንደተለመደ እንደዚህ በተለያየ በጣም በሚያማምሩ በተለያዩ በአልባሳት አይነቶችን ነው ወደ እናንተ ከች ያልኩላችሁ። እንደምትወዱት ተስፋ አረጋለሁ። የኔው ሚዲያ ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ለወደፊት ብዙ አዳዲስ ነገሮችን አብረን የምንሰራበት ይሆናል። ውድና የተከበራችሁ የየኑ ሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የልብስ አይነቶችን ነው ይዤላችሁ መጣሁኝ። በጣም ዘመናዊ በሆኑ በተለያየ ፋሽን በሆኑ ለማንኛውም አይነት አልባሳት ለየትኛውም ቦታ የሚሆኑ የአልባሳት አይነቶችን ይዤላችሁ መጣሁኝ። ይህንን ልብስ ኦርደር ማድረግ ከፈለጋችሁ ስልክ ቁጥሬ 0529515592 መጨረሻው። ሁለተኛ ስልክ ቁጥሬ ደግሞ 052955167692 መጨረሻው እና በዚህ ቁጥር ማግኘት ትችላላችሁ። እነዚህ ማስተዋወቃቸውን ፋሽን በሆነው በጣም ምርጥ ምርጥ የሆኑ ዘመናዊ በሆነ መልኩ የተዘጋጁ የልብስ አይነቶችን እና የተለያዩ የሾፋን አይነቶችን ነው ይዤላችሁ ወደ እናንተ የመጣሁኝ። እንደምትወዱት ተስፋ አደርጋለሁ። ውድ የተከበራችሁ የየኑ ሚዲያ ቤተሰቦቼ የኑ ሚዲያ ትንሽ ቀዝቀዝ እያለብኝ ነው። የኑ ሚዲያ እስቲ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ብዙ አዳዲስ ነገሮችን ወደ እናንተ ይዤ የምመጣ ይሆናል። ስለዚህ የኑ ሚዲያ እስቲ አበረታቱኝ። የኑ ሚዲያ በጣም ሳትንም ቪውንም ቀንሶብኛል። ለምን እንደሆነ አላወኩም፣ ግን ቪዲዮ በየጊዜ እየለቀኩ አይደለሁም። ስለዚህ የኑ ሚዲያ በየጊዜ እንደዚህ ውብ የሆኑ በጣም የሚያማምሩ የልብስ አይነቶችን እና የተለያዩ ፋሽን የሆኑ የአልባሳት አይነቶችን ይዤላችሁ መመጣ ይሆናል። ውድ የተከበራችሁ ዛሬ እንደዚህ ጽድት ያለ በተለያየ ፋሽን በሆነው በሹፋን ልብሶችና በተለያየ ባይዘው ሹፋን ልብስ የትኛውም ቦታ የሚያስለብስ የልብስ አይነት ነው። በተለይ ለሴቶች ለአበሻ ሴቶች የሚመች ለሰውነትም ለማንኛውም አይነት ሰው የሚሆን የሾፋን ልብስ በዘመናዊ መልኩ በተለያየ ከለር እና በተለያየ ዲዛይን ተዘጋጅቶላችሁ ወደ እናንተ መጥቷል ማለት ነው። እናንተም ደግሞ በዩቲዩብ ዲስክሪፕሽን ቦክስ ላይ ዋውጪ ሾፋናዋን በጣም ነው የምታምረው። እውነት እኔ በጣም ነው የወደድኳት ማለት ነው። ስለዚህ እነዚህን የልብስ አይነቶችን ማግኘት የምትፈልጉ ካላችሁ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ እና የዋትስአፕ ሊንክ አለ። በዛን ሊንክ ሀይ ማለት በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ በተቀመጠ ሊንኩን በመንካት ቴሌግራም ላይ እነዚህ ማስተዋወቃቸውን ማንኛውም የልብስ አይነቶችን ሹት ስክሪን ዋዎች ልብሷን በጣም ነው የምታምረው። ሹት ስክሪን በማድረግ በውስጥ መስመር እነዚህ ማስተዋወቃቸውን የልብስ አይነቶችን በውስጥ መስመር ላኩልኝ እና የምትፈልጉት ማንኛውም አይነት የልብስ አይነቶችን ያላችሁበት ቦታ እናደርሳለን። በታማኝነት እዘዙን። በሚቀመጥ በስልክ ቁጥር የስልክ ቁጥሬን በዩቲዩብ ታምፔሉ ላይ አስቀምጣለሁ ቪዲዮ ተደርጌ ስጨርስ። ስለዚህ በሚቀመጥ ስልክ ቁጥር ማዘዝ ትችላላችሁ። ስልክ ቁጥሬን መያዝም ደግሞ ለምትፈልጉ 05 መጨረሻ። ሁለተኛ ስልክ ቁጥሬ ደግሞ 0529551676 መጨረሻው። በዚህ ስልክ እነዚህ ማስተዋወቃቸውን የልብስ አይነቶችን ማግኘት ትችላላችሁ ማለት ነው። ውድ የተከበራችሁ የየኑ ሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የልብስ አይነቶችን በየጊዜው ይዤላችሁ መጣሁ። እኔ የኑ ሚዲያ ነኝ። ስለዚህ የኑ ሚዲያ በእንደዚህ አይነት ስራ ሳይሆን ብቻ በቢዝነስ ብቻ ሳይሆን ለወደፊት አብረን የምንሰራ ብዙ
የስራ አይነቶች ወይም የተለያዩ የእውቀት አይነቶች የምንሸምትበት ስለ ብዙ ነገር የምናወራበትና የምንወያይበት ብዙ አዳዲስ ነገሮችን የምናቀርብበት ቻናል ነውና ስለዚህ ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ብዙ አዳዲስ ነገሮችን አብረን ምንሰራ ይሆናል። ስለዚህ ይህንን ቻናል ለብዙዎች እንዲደርስ በተለይ ታዋቂ የሆናችሁ ዩቱበሮች ወይም ሶሻል ተጠቃሚ የሆናችሁ አበረታቱኝ። አይከፈልበትም አይደል እንዴ? እኔ ያልተሳደብኩኝ ማለት ብዙ የሚሳደቡ ፖለቲከኞች ብዙ ሰውና ሰው የሚያባሉ ሃይማኖትን ከሃይማኖት የሚያባሉ ብዙዎች አሉ። ግን ከእንደዚህ አይነት ነፃ የሆነ እኔ ሰርቼ ልለወጥ እያልኩኝ እናንተ ለምንድነው የማታበረታቱኝ? አበረታቱኝ አበረታቱኝ አበረታቱኝ። ሰርቼ ልለወጥ ለሌላውን መትረፍ እፈልጋለሁኝ። ስለዚህ ውድ የተከበራችሁ የየኑ ሚዲያ ቻናል ቤተሰቦቼ ዛሬ ቆይታዬ ይሄንን ይመስላል። እንደዚህ ሁል ጊዜ ውብ የሆነው በጣም የሚያማምሩ የልብስ አይነቶችን በየጊዜ ይዤላችሁ እመጣለሁ ማለት ነው። እንደምትወዱት ደግሞ ተስፋ አረጋለሁኝ። የኑ ሚዲያ እንደዚህ ጽድት ያለ ለየትኛውም ለወንዶች፣ ለህፃናቶች፣ ለአዋቂ ለማንኛውም አይነት የሚሆኑ የልብስ አይነቶችን በየጊዜ እንደዚህ ኤዲት አድርጌ ፖስታለሁ። እናንተም ደግሞ እዘዙን። ያዘዛችሁን ራሱ ነው ያላችሁበት በታማኝነት እናደርሳለን ማለት ነው። የማይሆን ልብስ ከሆነ ደግሞ ሳይዛችሁ ወይም እናንተ የምትፈልጉት የልብስ አይነት ካልሆነ በስህተት ምናልባት ወደ እናንተ የደረሰ ነገር ከሆነ በታማኝነት እንመልሳለን ማለት ነው። ነገር ግን ስትመርጡ እናንተ እርግጠኛ ሆናችሁ ምረጡ። ስለዚህ እነዚህ የልብስ አይነቶችን በየጊዜ የምለቃቸው የልብስ አይነቶች ተመሳሳይ አይደሉም። የራሳቸው የሆነ ዲዛይን እና ከለር ሳይዝ ያላቸው ምርጥ ምርጥ የሆኑ የልብስ አይነቶችን በየጊዜ የምለቅላቸው ይሆናል። እንደምትወዱት ተስፋ አረጋለሁኝ። ስለዚህ ማንኛውም ሀሳብ አስተያየትም ካለ በኮሜንታችሁ ማስፈራችሁ እንዳትረሱ። ውድ የተከበራችሁ የየኑ ሚዲያ ቻናል ቤተሰቦች ዛሬ ቆይታ ይሄንን ይመስላል። በቀጣይ ደግሞ እንደዚህ ጽድት ያለ በጣም የሚያማምሩ የልብስ አይነቶችን ታገኛላችሁ ማለት ነው። ሁል ጊዜ እንደዚህ ውብ ሆኖ በጣም የሚያማምሩ የልብስ አይነቶችን ይዤላችሁ እመጣለሁኝ። እናንተም ደግሞ ኦርደር ማድረጋችሁን እንዳትረሱ። እናንተ የሚጠበቀው መደገፍ ነው። ቻናሌን ከፍታችሁ አንዳንድ ጊዜ እስቲ ልቀቁልኝ ሳት እንዲሰጠኝ እና ቪውም እንዲሰጠኝ ቻናሌ እንደዚህ ኖቲፊኬሽኑ ሲደርስ እስቲ ኖቲፊኬሽኑ ነክታችሁ ገብታችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ግዴታ የሆነ ሰው ታሞ የሆነ ነገር ወድቆ መርዳት ነው ያለብን እና ሰርተን እንለወጥ የምንላቸውን እኛን ለራሳችን ተለውጠን ሌላውን እንድንለውጥ ደግሞ የእናንተ ድጋፍ ያስፈልጋል። እኔ ብቻዬን ምንም ማድረግ አልችልም። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ግን ሸክም ነው። የእናንተ ማንኛውም አይነት ሀሳብ አስተያየታችሁ ከስድብ ነፃ የሆነ ለእኔ ብዙ ነገር ሊረዳኝ ይችላል። ኮሜንታችሁ፣ ላይካችሁ፣ ሰብስክራይባችሁ፣ ሼራችሁ ለእኔ እንደሰጣችሁኝ ነው፣ የሆነ ነገር እንደሰጣችሁ ነው መቁጠር ያለባችሁ። ስለዚህ ማንኛውም ደግሞ ሀሳብ አስተያየት ከስድብ ነፃ የሆነው በኮሜንት ማስፈር ትችላላችሁ። ዋው ዋው ቀሚሱ በጣም ነው የሚያምረው። ማለቴም ሾፋኑ ማለት ነው። ሶሪ ሾፋኑ ያችሁ በምትፈልጉት ዲዛይን ዘመናዊ በሆነ መልኩ ነው። ይሄውን ፋሽን ሾፋን አይነት ነው። በጣም ነው የሚያምረው። እነዚህ ሾፋኖች በጣም በጣም የሚያማምሩ በጣም ማለት እናንተም የራሳችሁን ሀሳብ አስተያየታችሁን በኮሜንታችሁ ማስፈራችሁን እንዳትረሱ። ሁል ጊዜ እንደዚህ ጽድት ያለ ዘመናዊ የሆነ ጊዜም በማያክል አሁን ይሄ ለቤተ ክርስቲያን የሚያስለብስ የቀሚስ አይነት ነው። በጣም ነው የሚያምረው። የሾፋኑ ስታይል እና አሰራር አሰፋፍ በጣም ለየት ይላልና ስለዚህ እንደዚህ በየጊዜ የምለቅላችሁ ይሆናል ማለት ነው። ስለዚህ የኑ ሚዲያን ቻናል ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ሁል ጊዜ እንደዚህ ውብ የሆነው በጣም የሚያማምሩ የልብስ አይነቶችን ይዤላችሁ መመጣ ይሆናል እና ሾፋኖች ባይዘዌ በጣም በጣም የሚያማምሩ አብዛኛው ጊዜ አሁን ከዚህ በኋላ የተለያዩ የልብስ አይነት እና በተለይ ሾፋኖችን በዛ አድርጌ ይዤላችሁ እመጣለሁኝ። በግሩፕ ማሰፋት የምትፈልጉ ለተለያየ ዝግጅት ማሰፋት የምትፈልጉ ኑ በውስጥ አናግሩኝ፣ እናሰፋለን ማለት ነው። ያላችሁበት ቦታ የትኛውም ሀገር ሾፋንን በተለይ እናደርሳለን ማለት ነው።
ይቅርታ ጉንፋን ስላዘኝ በጣም እንትን ያዛገገኛል። በቃ ድብር ብሎኛል። በጣም ነው የደበረኝ። ለምን እንደሆነ አላውቅም። በጣም ጉንፋን ፍንፍን አርግቶኝ በጣም እያስነጠሰኝ ጭንቅላቴ ፍዝዝ ብሏል። ግዴታ ቪዲዮ ማድረግ ስላለብኝ እያረኩ ነው እንጂ ትንሽ አሞኛል እላለሁኝ። ውድ የተከበራችሁ የየኑ ሚዲያ ቻናል ቤተሰቦቼ ዛሬ ይህንን ይመስላል። በጣም የሚያማምሩ የተለያዩ የልብስ አይነቶችን ለየትኛውም ቦታ የሚያስለብስ እንግድነት፣ የማታ ግብዣ፣ ወክ ለመውጣት የሚሆኑ በጣም ዘመናዊ በሆነ መልኩ የተዘጋጁ የልብስ አይነቶች ገብተዋል ማለት ነው። ከእናንተ የሚጠበቀው ማዘዝ ነው። ኦርደር አድርጉን። ያላችሁበት የትኛውን ቦታ እናደርሳለን። ዱባይ ውስጥ የምትፈልጉ ዱባይ ውስጥ፣ እነዚህ ሾፋኖቹን ደግሞ የተለያየ ነገር ማድረስ እንችላለን። እናንተ ብቻ ማዘዛችሁን እንዳትረሱ። ድጋሚ ተመልሼ ከች ብዬ ላችኋለሁ። እንደተለመደ እንደዚህ አይነት ውብ ሆነው በጣም የሚያማምሩ ሾፋኖች በተለያዩ ፋሽን እና ዲዛይን የተሰሩ ሾፋን አይነቶችን እና የተለያዩ የልብስ አይነቶችን በየኑ ሚዲያ ላይ ታገኛላችሁ ማለት ነው። ውድና የተከበራችሁ የየኑ ሚዲያ ቻናል ቤተሰቦቼ የኑ ሚዲያን ሼር ላይ ሰብስክራይብ በማድረግ አበረታቱ። ሁሉ ጊዜ እንደዚህ አዳዲስ የሆነው ፋሽን እና ዘመናዊ የሆኑ አልባሳቶችን በየጊዜ ይዤላችሁ እመጣለሁ ማለት ነው። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረጋችሁ አበረታቱኝ። ብዙ አዳዲስ ነገሮች አብረን እንሰራ ይሆናል። ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ ውብ የሆኑ በጣም የሚያማምሩ ልብሶችን ነው በየጊዜ የምለቀው። ሁሉ ጊዜ የምለቃቸው የልብስ አይነቶች አንድ አይነት አይደሉም። ዲዛይናቸው፣ ከለራቸው፣ ፋሽናቸው ሁሉም ልብስ የምለቀው በየጊዜ ለየት ያለ ዘመናዊ በሆነ መልኩ ጊዜን በሚያዋክል መልኩ ፋሽን የሆኑ የአልባሳት አይነቶችን እምልክላችሁ እንደምትወዱት ተስፋ አደርጋለሁ። ይህንን ማስተዋወቀው የአልባሳት አይነቶችን መግዛት ከፈለጋችሁ ወይም ኦርደር ማድረግ ከፈለጋችሁ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ አለ። ከዛም ባሻገር ስልክ ቁጥርን በፕሮፋይል በታምፔሉ ላይ ጽፍላችኋለሁ። በዛ ስልክ ማግኘት ትችላላችሁ። በታምፔሉ ላይ በማስቀምጥ ቁጥር ቀጥታም ይሰራል። በዋትስአፕም በቴሌግራም ማግኘት ትችላላችሁ። እነዚህ ማስተዋወቃቸው ማንኛውም አይነት የአልባስ አይነቶችን ሹት ስክሪን በማድረግ በውስጥ መስመር በመላክ ሳይዛችሁን ወይም ተሰፍቶ የተዘጋጀውን መግዛት ትችላላችሁ። ማንኛውም የወንድም የሴትም የህፃናትም ማንኛውም አይነት የሰው ልጅ የሆነ የአልባሳት አይነቶች አሉኝ። ስለዚህ ውድና የተከበራችሁ የየኑ ሚዲያ ቻናል ቤተሰቦች የምታበረታቱኝ እጅግ አድርጌ አመሰግናለሁ። ይህንን ቻናል ያው ቪውም እየወረደብኝ ነው፣ ብዙም እየሰራሁበት አይደለም። ስለዚህ እስቲ ሼር አድርጉኝ፣ ላይክ አድርጉ። ምንም አይከፈልበትም አይደል እንዴ? ቪውም በጣም እየወረደ ነው፣ ሰዓትን በጣም ቀንሶብኛል። ነገር ግን ያው ከአንድ ቀን አንድ ቀን ይሻሻላል በማለት አሁንም እየሰራው ነው። ወደፊትም አብረን እንሰራለን። ስለዚህ ይህንን ቻናል ሼር በማድረግ ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት በመጻፍ ማበረታት ትችላላችሁ። ስለዚህ ከዛም ባሻገር ደግሞ ቪው ለምን እንደሚወርድብኝ አላወኩም። ምናልባት ከኔ የምትሻሉ ታዋቂ የሆናችሁ ሶሻል ሚዲያ ተጠቃሚ ዩቱበሮች የሆናችሁ እስቲ ሀሳባችሁን በኮሜንት አስቀምጡልኝ። ቅንነት ለራስ ነው አይደል እንዴ? ስለዚህ ብዙ መልካም ነገርና በጣም ጥሩ መረጃዎችን የተለያዩ ኢንፎርሜሽኖች የምናስተላልፍበት ከዛም ባሻገር ደግሞ እንደዚህ ውብ የሆነው በጣም የሚያማምሩ ዘመናዊ የሆኑ ፋሽን የሆኑ አልባሳቶችን የምናስተዋውቅበትና የምንሸጥበት ቻናል ነው። ስለዚህ ብዙ አይነት ማስታወቂያዎችንም የምንሰራበት ቻናል ነው። አበረታቱኝ። ከሁሉ ነገር ነፃ የሆነ ሶሻል ሚዲያ ነው። ውድና የተከበራችሁ የየኑ ሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ ለየት ያለ በጣም የሚያማምሩ የልብስ አይነቶችን ይዤላችሁ የመጣሁኝ። በቀጣይ ደግሞ እንደዚህ ጽድት ያለ በጣም የሚያማምሩ የልብስ አይነቶችን ይዤላችሁ በመጣ ይሆናል። ውድ የተከበራችሁ የሀገሬ ልጆች በተቀመጠ በየኑ ሚዲያ ስልክ ቁጥር ማግኘት ትችላላችሁ። ዛሬ ቆይታዬን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ። ዛሬ ቆይታ ይህንን ይመስላል። በቀጣይ ደግሞ በተለያዩ በአልባሳቶች እስከምንገናኝ ድረስ መልካም ጊዜ ይሆኑላችሁ እያልኩኝ ይህንን ማስተዋወቀው ሽፎን እና የተለያዩ አልባሳት አይነቶችን ማዘዝ ትችላላችሁ። ያላችሁበት ቦታ እናደርሳለን። ውድና የተከበራችሁ የኑ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ።
መልካም ጊዜ ይሆንላችሁ። በድጋሚ ባይ ባይ።